ዛሬ አሪፍ ሙክ ላይ ነው። ይጅና ነገር በቃ ይሄ ልጅ ባሰበታ። አንተ ወይኔ ከመልክ መልክ ከቁመና ቁመና ስልኩን ሳልቀበል መጣው። በእናትሽ ታዩ ባከሽ። ይሄን ሁሉ እኮ የሚያደርገው እኔ ለማማረክ ብሎ ነው። አንቺን ለማማረክ ብሎ ይሄን ሁሉ ነገር ካደረገ አስቢው ደግሞ ቢያፈቅርሽ። ዞሮ ባህል አንተ ትላንትና ልጆቹን ይስላዩ ብቻ ደበደብካቸው። ዛሬ ደግሞ ለመሞት እኔ መኪና ፍለፍት መጣ። ማን እንደሆንኩኝ ታውቃለህ? አንቺ ሴት ነኝ። እስኪ ራስህን ተመልከት። ምን እኮ ከኔ ጋር አይመጣጠንም። ስንት ወንድ እኔ ለማግባት አባቴ ጋር እንደሚመጣ ታውቃለህ? በቃሽ። እኔ አንቺን አፈቅርሻለሁ። አይገባሽም እንዴ? አንቺ የትላልቅ ቤት ልጆች ሲባሉ አንድ ወንድ ካንቺ አጠገብ ቢታይ እጅና እግሩን ሰብሬ ነው ማስቀምጠው። አስታውሺ፣ እምታገቢኝ እኔን ብቻ ነው። ደግሞ ፍቅር በከለል በቁመት አይዝም። ፍቅር ከልብ ነው። ከዚህ ጋር ይዙ ይዙ ራስህን ጠብቅ። ቦታችን ጋር እንገናኝ። ሰላም፣ እዚህ ሰፈር ናችሁ? አዎ። ኢዛና የሚባል ልጅ ታውቃላችሁ? እዚህ ሰፈር አዲስ ገቢ ስለሆነን ገና ሰው አልተዋወቅንም። ምናልባት በመልክ ካወቃችሁት። አይ አናውቀውም። እንዴ እነዚህ ና የሚሰበሰቡበትን ቦታ ላሳየ። አሳካ ነዋ። ይመቻችሁ። ይችላል። እንኳን ደስ አለ። አሳካ ነው። ይዙ ያኙትና እዛ ጋር አሬ ይዙ ዛፓ አገኝሻለሽ። አቺውሻ አንቺ ግን ያምሻል። በቃ ደግሞ እንሂድ። እንዳ ቢያየን ምን ሊያመን? እንደውም እጁ በካቴና ታስሮ ማየት ያማረኝ። ለሰፈሩ አዲስ ስለሆናችሁ ስለኛ ለማወቃችሁ ደግ አላዝንሽ ባይሆን ትክሽኛለሽ። ዘበይ በቅጡ ለማታውቃት ሴት እንዲህ መጃጃል ያስጠላ። ስለአንቺ ለማወቅ የአንቺ ፍቃድ ሊያስፈልገኝ ይችላል። አንቺን ለማፍቀር ግን ፍቃድሽ አስፈላጊ አይመስለኝም። እጄ ውስጥ ገብተሃል። ማንም ሳያስገድደኝ በፊት ተማርኬልሻል። ደግሞ ልትሄጂ ሲመች ቀይ ቀሚስ መልበስሽ እንዳርሽ። ቁራሊው አሮጌ ጫማ ብረት ድስት ያለው ቁራሊ። አይ ይሄ ልጅ ለራሱ በያዝ ለእናቱ ያዝ ነው። አሮጌ ጫማ ብረት ድስት ያለው እንዴ! ምንድነው ያማል? ስማ፣ አንድ ነገር ተነፍሳለሁ ብትል እተደትላለሁ። እንዴ እሺ፣ ቢያስረጋገኝ ብሎ ነው እምልህን ካላረክ አለቀ። ኢዛና ስማ፣ ሰፈሩ እንዳለ ዛፓ በዛፓ ነው። አውቃለሁ። ሽኳጋሪ ብቻ እንደቱ አሃ አንተ ነህ ኢዛና ማለት?
ሲያስጠላት ነው አሁን ምንን ታደርጋለህ እንዴ? እሺ ቁራሌው አንፈልግም አረ ቁራሌው አንፈልግም አለ አይደል እንዴ? አሮጌ ጫማ ብረት ድስት ያለው እንዴ? አረ ቁራሌው ኤት ያሟል እንዴ? አያስፈልግም ተባልክ አይደል እንዴ? ግባና ዝጋው። አንድ ነገር ተነፍሳለሁ ብትይ ጓደኛሽ ልትፈጪ ሰማሽ? ተረጋጊ። ይዛና ልጅቷ ላይ ፎንቃ እንዳለበት ታውቂያለሽ? አልረጋጋም። ማፈቅረውን ሰው እኮ ልታሳስሪ ነበር። አሁን አምልጧል እኮ። እሷ ጋር መሄድሽ ምን ጥቅም አለው? ድጋሚ ሰፈር እንዳቀጣ አድርጌ ነው መሸኛት። እሺ ቆይ አንዴ ቤቷ ውስጥ ወንድ የለም ብለህ ነው አይደል የደፈርከው? እሺ አሁን ምንድን ነው ከእኔ የምትፈልገው? ከአንቺ ጋር የግብረ ስጋ ግንኙነት ማድረግ እፈልጋለሁ። ክፈተው። ምን ይመስላል? ሂድልኝ ወደዛ። አንቺ ውሻ ሄዱ። ቆይ ምን ልታደርጊ ነበር አመጣጥሽ? ያቺን ውሻ ዋጋዋን ልሰጣት። ለምን? ምክንያቱም እንደዛ ምስኪን ያልተመለሰች ለአንተ ልትራራ አትችልም። ምንድን ነው የምትቀባጥሪው? ምንድን ነው ይዙ? የደበከን ነገር አለ እንዴ? የለም። ባይሆን አንድ ማድረግ ያለብን ነገር አለ። ፍቅረኛ ታብዬሽ መቼስ ከሲስተር ይጠፋል። እዛው ኮሌጅ ይሆናላ። የኔ ቆንጆ ባንቺ የመጣ ማንንም አልሰማ። ወይኔ ኡፍ ደግሞ እንደገና ተበላው። በቃ አለቀልኝ። እንዴት አባትሽ ነው የምታምሪ በእናትሽ። አንቺማ እኛ ጋር ነው የምወስድሽ። ወይኔ እነዚህ ሰዎች አይፋቱኝም እንዴ ዛሬ? ተበላው። በቃ አለቀልኝ። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው እንዴ ያማል። ምን አባቱ እንዴ ምንድን ነው? ዋው እንዴት አባትሽ ነው የምታምሪው እባክሽ። ሰው ምንድን ነው? ምኖቹ ነው? ቺ አማን ምስልሽ ልጅ ተፉኩሽ ወደ ራስ ተመለስ። እሺ ምንድን ነው? እናንተ የተረገማችሁ ልጆች በምን ቀን ነው ሰፈር የገባሁት? አንተ ሴት ልጅ ላይ እንዴት እጅን ታነሳለህ? ተው፣ ለዚህ ከንቱ ራስን አታድክም።
ይበቃል። አረ ቆይ ለድፍረቱማ ትንሽ እናቆየው። እሺ በቃ ጨዋታው ያበቃው ለዛሬ ነው። ነገር ግን አልጨረስንም። ኦ የመጣበትን ጉዳይ ሳጨርስማ አትሄዱ። በላ ሳማት። ልሳማት እንዴ ጆ እነዚህ ላይ ብቻ ፎከስ አድርጊ። በተለይ እዚህ ላይ ይዞ ጆዬ ምን የበሲ ጀማ እየመጡት ነው። ምን ታው ይዞ ይቅርብ። ውጤትም እኮ ምንም አታመጣም። ምን ማለት ነው እንዴ? የዳይሬክተሩ ልጅ መሆኑን ዘነጋኸው እንዴ? ቢያንስ ለእናትህ ንገርላት። እሱ ደግሞ ለኔ ወንድሜ ነው። ልቀቂ። ይዞ ትሰማኛለህ አንተ ጅል፣ ፍላጎትን በልክ አድርጎሽ ዲዮኔስ ተው የኔ ፍቅር፣ በቅጡ መልበስ የማይችል የሰው ልክ ይገባዋል ብለህ ነው? ትሰማኛለህ አንተ ጅል፣ እኔን ያንተ ማድረጉ ይቅርና ማሰቡ ራሱ ይከብዳል። ሰው ባጣ እንኳን የመጨረሻ ምርጫ ያላረገ ጀለገግ ያለ አንቺ መኖር አልችልም። ምን አልክ አንተ ጅል? ያለ እኔ መኖር አልችልም እና ምን ትሰራለህ? ሙቶ ቀልደኛ ሙቶ እኔ መኖር አልችልም እና ምን ትሰራለህ? ሙቶ ቀልደኛ ጆይ ይሄ ስጦታ አንስባትም ማለት ከልብ የሚሰጥ ነገር ሁሉ ውድ ነው እንደው ግን ከዚህ በላይ ከወደድካት ሞሽ ሰው በወደደው ነገር ነው የሚሞተው ወንድሜ።